ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦቼ እንዲሁም ተከታታዮቼ እንዴት ናችሁ? እኔ ጋ ሁሉ ሰላም ሁሉ መልካም አልሐምዱሊላህ። ዛሬ የማሳያችሁ ባለፈው የቦከክሳ ገበያ ገብቼ ነበር፣ ግን አዲሱ ስልኬ ጥራት የለውም ቪዲዮ ሲቀረጽና ለዛ የእቃ ዝርዝር ላሳያችሁ ነበረ። ቪዲዮ ጥራት አልነበረውም፣ ለዛ ነው ይቅርታ። የለቀኩትም ጥራት አልነበረውም። ዛሬ ደሴ ላይ የገዛሁትን እቃ የ10,000 ብር እቃ ላሳያችሁ ነው። ውድ ነው እቃ በጣም ጨምሯል ነው የራሱ ገርሞኝ ማለት ነው። እንግዲህ ድሮ ይሄ ድስት አሁን ርካሽ ነበረ ያን ያህል፣ አሁን ፈላጊውን ብዙ ነው። ይህ ድስት አሁን 1400 ብር ነው የገዛሁት። እችኛዋ ደግሞ 700 ብር 750 ብር ቀለል ያለች ነች። ይሄኛው እንደምታዩት ከፍ ይላል፣ ግን አንድ ዶሮ ያሰራና አንድ ዶሮ ይሰራል ይመስለኛል። እኔ አብሲት ነው ማጣያ ኩሽና ምጣደው እንጨት ነው የምሰራበት ብዬ ነው። እነዚህ ሳህኖች ደግሞ ምግብ ምናምን መቀነሻ ብዬ ነው የገዛኋቸው። አንዷ 400 ብር፣ ጭልፋውም ትንሽ ከፍ ያለ ስለሆነ ብዬ ለዛ ወድጃቸው ነው። ያ የተለያየ ከረርም አሏቸው። እኔ እነዚህም ሁለቱን ጅም ያው ናት፣ እንደዛ ናት። በተራየ ከረር ከማረጋቸው ብዬ አንድ አይነት ከረር ነው ያደረኳቸው። ሁለቱ 800 ብር ማለት ነው። እናም ተከራክሬው ነው 450 ብሎ 50ውን አስለቅቄው ነው ማለት ነው። ይህ ደግሞ ረከቦት ነው። እንግዲህ ረከቦት በተለያየ እንትን አለ። ያው እኔ ይሄን መርጬ ነው። ዲዛይኑ እንትኑ መልኩ ያምራል፣ ለዛ ነው። ምንጣፉም ደግሞ ይሄ ለሱ ኮምፕሌት ይሆናል ብዬ በ1000 ብር ነው የገዛሁት። ይሄ ምንጣፉን ለምግብም ለቡናም ለረከቦቱ ይሆነኛል ብዬ 2 ሜትር ነው በ1000 ብር፣ ሜትር በ500 2 ሜትር ነው ይሄን የገዛሁት። ምንጣፉን ይሄው ራቅ ሳረገው ከረሩ ከረከቦቱ ጋር አንድ አይነት ነው። ረከቦቷ ደግሞ 3500 ደንበኛ ብላ ነው ሴትዮዋ የሸጠችውና 7 ብላ ነበረ። ተከራክረናት 3500 ነው የተገዛው ረከቦቱ። እስኪ ራቅ አድርጌ ላሳያቸው። ያምራል በጣም ረከቦቱ። ሲኒዎቹ ደግሞ ሲኒ በጣም ሲወደድብኝ እነዚህን አነሳሁኝ። 600 ብር። ረከቦቱ ምን አለው ማጤሻ፣ ይሄ አብሮት ማጤሻና የጀበና ማስቀመጫ አብሮት አለ። ረከቦቱ ማለት ሲኒው ለብቻ ነው። ረከቦቱ ሲሸጥ ይሄ የጀበና ማስቀመጫና እቺ ማጨሻዋ አብራ ትሸጣለች። እንደዛ ነው። ዋጋው በአንድ ላይ ነው ማለት ነው። ጀበናዋ ደግሞ ጀበና 200 ብር ገብታለች። እና ይሄንን ይመስላል እንግዲህ ረከቦቱን በጣም እንደሚያምራቸው ተስፋ አድርጋለሁኝ። እዚህ ጋር ደግሞ በርሙዝ አለች። በርሙዟ ደግሞ 1300 የገዛኋት ቀለል ያለች ነች። ይህ ደግሞ የቆሻሻ ማጠራቀሚያ ማለት የወረቀት ምናምን ጣል ማድረግ የቆሻሻ ማጣያ ማለት ነው። የቆሻሻ ስል የልብስም ብለው የነበረ እና እዛ የልብሱን አልገዛሁም። እነዚህን አንዷን
በመቶ ብር ሂሳብ እቃ ስታስገዙ ኦኬው ይሄ ፕላስቲክ እነዚህ የዚህ አይነት እቃዎች ባልዲዎች ምናምን ስታስገዙ ኦኬውን ግዙ። ኦኬው ማለት ይኸው እዚህ ጋር ይኸው ኦኬው ያውን ልዝብ ያለ ነው፣ ድርቅ ያለ እቃ አይደለም፣ ልዝብ ያለ ነውና አይሰበርም። የሆነ ቅርጥጥ አይልም ወይም ደግሞ ስንጥቅ አይልም፣ ይሆናል ለዛባ ነው። እና እነዚህ ሶስቶቹን ነው የገዛሁት። አንዴ ለሽንት ቤት፣ አንድ ለመኝታ ቤት፣ አንድ ለሳራ ብዬ በመቶ ብር ገዛኋቸው። ይሄ ደግሞ ባልዲው የዱቄት ማስቀመጫ ብዬ ነው 550 ብር የገዛሁት። 50 ሊትር ነው። እቺ ደግሞ ትንሽ እያነች እሷም ለነጭ ዱቄት ማስቀመጫ ብዬ ነው የገዛሁት። እንደውም ቆጥሬባታለሁ፣ ነጭ ዱቄት አድርጌባታለሁ። እሷን 300 ብር ነው የገዛሁት። እችም ኦኬዋ ነች፣ ይሄም ኦኬዋ ነው። ልዝብ ያለ ነው እቃው። ይሄ ኦኬ የሚባለው ድርቅ ያለ አይደለም፣ ያገለግላል፣ ጠንካራ ነው። እና ይሄንን ይመስላል 10,000 ምናምን ነው የፈጀው በአጠቃላይ ማለት ነው። ይሄንን ይመስላል የእቃ ዋጋ ባጭሩ። በትንሹ የገዛሁትን የእቃ ዋጋ ነገርኳችሁ ማለት ነው። እቃ በጣም ጨምሯል፣ እንደ ድሮ አይደለም። ይሄ ድስት ቴስት ላይ 600 ብር ነው 600 ብር የገዛሁት። 3 አሳሮ እዚህ ይቀቅላል ነው ያለችኝ፣ እንደዛ ብላኛለች። እና አሁን ደግሞ ይሄ 1006 ብሎ ተከራክሬ ምናምን ነው 4 ያደረገልኝ። እችኛዋን እንኳን አልቀነስም ብሎ 750 እችኛዋን ማለት ነው። እና እንደዚህ ነው እቃ በየቀኑ ነው የሚጨምረው። የእቃ ዋጋ በወክክሳ ትንሽ ይሻላል እና ዲሴ ወደ ድላ እዛ ለቀስ ይሻል ይላል። ባለፈው ሂጅ ሳይሆን የተወሰነ ይሻላል ብዬ አስባለሁ ከዚህ ማለት ነው። በእንትን ስለሚገዙት ይመስለኛል እዛ አሪፍ ነው። እና እዛ ያልቀረጽኩላችሁ ዋጋውን ያላሳየኋቸው ቪዲዮ ስልኬ ጥራት ስለሌለው ነው። እዚህ ዴሴ የምትፈልጉት እቃ የቤት እቃ የምትፈልጉትን አይነት ዝርዝር ከፈለጋችሁ ወጣ ብዬ ያሳያችኋለሁኝ። ምንጣፍም ፈልጉ፣ ፍራሽም፣ መጋረጃም፣ አልጋም፣ ቁም ሳጥን ምናምን ከፈለጋችሁ በማውጣት ሰዓት ጠይቅላችኋለሁ ማለት ነው። የዕለቱን ገበያ አውቃችሁ ለማስገዛት ስፈልጉ ዋጋውን ታውቁታላችሁ። እቃ አስገዝቶ ማስቀመጥ ይጠቅማል ብዬ አስባለሁ፣ የሚያስቀምጥ ከተገኘ ማለት ነው። ምክንያቱም መተን እቃ እናሟላ ምናምን ስንል ዋጋው በጣም እንትን ነውና ትንሽ ኢኮኖሚ ነካል ያለንን ገንዘብ እንዳለ ያ ይጨርሳል። የሆነ ገበያ ላይ ምናምን ስራ ለመስራት ምናምን ስንፈልግ እቃ ካሟላን ይጎዳደላል እና እዛ ሆነን አንዳንድ እቃ ብናሟላ የተወሰነ እንኳ ማለት ነው። የቤት እቃ በእርግጥ በአንድ ይሟላል፣ ቀስ እያለ ግን አንዳንድ እቃ እያለ ይሟላል። እና ይሄንን ይመስላል። እንዳልኳችሁ የምትፈልጉት ነገር ካለ አይላችኋለሁ። የእቃ ዝርዝር ምናምን የዕለቱን ገበያ የምትፈልጉትን ጻፉልኝ፣ ኮሜንት ላይ ያሳውቃችኋለሁ። እሺ፣ በተረፈ አመሰግናለሁ ስለምትከታተሉኝ፣ ስለምታበረታቱኝ። መልካም ቀን እመኝላችኋለሁ። በያላችሁበት ሰላማችሁ ይብዛ።